ማለት ነው እየበጠበጥሽ ያለሽ በስነ ስርዓት አውራኝ እኮ በስነ ስርዓት ነው እያናገርኩሽ ያለሁት እንዴ አይደለም በጠባይ ሳወራት እኮ ምንም እንትን ተራቻለች እኔ በጣም ራሴን እያመመኝ ነው ገብቷል አይደለ ከዚህ በላይ ከእናንተ ጋር መነታረቅ መጨቃጨቅ አልፈልግም ማለት እንደ እየጨቀጨቅሽ እኮ አይደለም ያለ ነው አይደል ከዚህ በላይ እንደዛ አይደለም አንዴ በቅዲ ነይ እንጂ አይደለም በቃ ይበቃል ተናገርኩኝ እኮ የፈለጉት ነገር አሳውቀኝ በቃ እነሱ እኔ እንድረዳሽ አደረግሽ መንገድ እነሱ እንዲረዱሽ ይኸውልሽ እሱ የፈለገው እውነቱን ውሸት ነው ብዬ እንድነግረው ነው አይደለም እኔ ከዚህ በላይ ማውራት አልችልም እሺ አትሊስት እኔ ባስረዳሽ መንገድ አስረጃቸው አልቻሉም እኮ እሺ እንዴት ላስረዳቸው በቃ ከትላንትና ወዲያ ከዮርዲ ጋር ፖሊስ ጣቢያ ሄደሻል አለች ሄጃለሁ እሺ ይሄንን ማን ፈልጎ ሄጃለሁ ግን በምን ምክንያት እንደሄድኩ የምታውቀው ነገር የአብርሃም ስም እየጠራሽ ነበር ምን ብዬ ማለት አይደለም አቤል እጅክ ላይ ያለ መረጃ አለ እዛ ሄደህ አረጋግጠሃል ያንን ሰው አንዴ ሩታ ነች ይዘኝ የመጣችው እኔ ከአንተ ጋር ላወራ አይደለም ከሩታ ጋር የመጣሁት ከሩታ ጋር ብትመጣ ቤቴ ነው ያለው ትክክለኛ ነገር እያወራ ስላልሆነ ነው እየነገርኩ ያለው በስነ ስርዓት እኮ እያወራ ነው ኖቤል ምን አድርግ ነው የምትለው ልጅ ሩታ አንቺ አመጣሽው አይደለ እኛ ነን ከዚህ በኋላ መጠየቅ ያለብን በቃ በስነ ስርዓት እያወራ ነው አንቺ ሁሌ ነገር ማበላሽ ዝም በይ ተረጋጊ ደግሞ ማለት ነው አቤል እኔ በአብርሽ ጉዳይ ብቻ ነው ፖሊስ ጣቢያ ሄድ የምችለው እንደዛ ነው የምታስቡት ነው በብዙ ጉዳይ ልኬድ ይችላል ፖሊስ ጣቢያ እሱን እኮ ነው ግን ደግሞ የአብርሽ ስም ምን ያደርጋል እዛ መብት ነው ማውራት ይችላል አይደለ አቤል እዛ ሁኜ እኮ ለሌላ ኬዝ በሄድም የአብርሽን ስም ማንሳት መብቴ ነው በሌላ ኬዝ ጉዳዩ ጋር ስለሱ እስካላወራው ድረስ የአብርሽ ስም ውጭ ላይ ሆኜ እንደፈለኩኝ ማውራት እኮ ይችላል አይደል እንዴ በሌላ ኬዝ እስካልሆነ ድረስ ፖሊስ ጣቢያ ውስጥ የሱን ስም የማንሳት መብት የለሽ በመጀመሪያ ደረጃ አስመሪበት ብዙ ነገር ባቹኝ አይደለም ተወሩ ሲጀመር ማለት ነው አንተ ትልቅ ማስረጃ አልኩኝ ነው ፖሊስ ጣቢያ ስላያት ብቻ ነው ይሄም አለ ሌላም አለ ምንድነው ሌላ ያንን ሰው ስለ አብርሃም ስምታወራው ስለ አብርሃም ከሱ ከ3 አመት በፊት ደፍሮኛል ያለችበት ምናምን እንዳለ አምጥቼ ያንን ሰው የሷ ጓደኛ ነች እዚህ ጋር ማምጣት ይችላል እኮ አምጣታ የታለሽ ሌላ ነገር ውስጥ አይደለም ላሳምንሽ አይደለም ያረግሽው ነገር እያለ ነው ያረግሽው ነገር ነው እያወራው ያለው ሌላ ችግር ሳይፈጠር እኛ ራስ በራሳችን ፈተነው ነገሩ ቢቀልሻል ነገሩ አንቺ ሌላ ነገር ውስጥ ከመገቢ አቤል አንደኛ አሁን ፖሊስ ጣቢያ አልገባች ነው ያልካለው ተባለ መብቴ ነው ፖሊስ ጣቢያ የሚሄድ መብት አለኝ አቴንን ወሬ ብለህ ታወራለህ እንዴት ነው ዴኒም ስንት ወር ቀራችሁ ባካችሁ ዴኒን እንግዲህ ጉዱ ሊወጣ አይደለ አረቀን ቀራው አረቀን ቀራችሁ በምን አይነት ውሸት እንትን ነው የሰራችሁት እኛ ምንም ውሸት የሚያነምርም ብቻ ግን ያማናይ የአብርሽ ልጅ መሆኑን ግን ላረጋግጥልሽ ወጣለሁ በምንም ይሁን በምን ማለት በውሸቱ ላለማረጋገጥ ህዝቡን ለማሳመን ውሳኔ ያለህ ማለት ነው ብቻ እዛ ራጃ ዲኒ ነው ራሱ አይደለም ብለን እኛ እናደርገዋለን እኛም ትልቅ ማስረጃችን ላይ ስላለ እኛ እናደርገዋለን እኮ ነው ያልከው አንተ ዶክተር ነህ እንዴ አይደለም መቀየር እንችላለን ጭራሽ አብርሽና ሩታን ማለት የኛ ስራ ነው እሱን ደግሞ ለእኛ ታዩ ምንድን ናችሁ ወደ ዘንድ በግዳት ይለያያለች ወይ አይደለም ሩታን እስካሁን ስትቆረቆርላት ምን ስትልላት የነበርክ ዛሬ ነገሩን ሁላ ያበላሽሽ ያለሽ አንቺ ነሽ አፍሽን ዝጊ ምናምን ስትላት የነበረ ከሷ ጥቅም ፈልገህ ጥቅምህን አግኝተህ ጨርሰህ ነው ወጣው እንዴ ማንም ሰው ያለ ጥቅም እንደዛከሳል እንዴ አስከበርኩ ማለት ሩታ ምንም አሁን ዛሬ ምንም አታመጣም ከስብት ምንም የምታደርገው ነገር የለም ስለዚህ ዘመድ መስለህ ስትጫወትባት የነበረ አስመስለህ ነው ማለት ነው እልሽ አንድ ነገር ለማግኘት ስትይ ምንም ሆን ሰይጣን እንኳን መላእክት ይሆናል አይደል ያን ነው የተጠቀምኩት በጣም ታሳፍራለህ ግን ገባህ አሁንም ቢሆን የመቅዲ ልጅ ያንተ ልጅ መሆን አለበት ሸምልክስ እሱ እናንተን ይመለከተናል እንጂ እንዴ ምንድነው እኮ ውድ ሰው በግዱ ካብርሽ ያምናል በቃ ይሄ ሆነ አልሆነ አይ ዶንት ኬር ምንም አይመለከተንም ይሄንስ አይ እናንተ ሰው ተሳዳቢ አሁን አንተ ከመቅዲ ጋር ነው እስካሁን ከሩታ ጋር ነበርክ አሁን ደግሞ ከመቅዲ ጋር ሆነህ ሩታንም መጨረሻ ቢልንም ዱላ አንስታችሁ ለመደብደብ አስባችሁ ነበር
እግዚአብሔር አተረፈው። ዛሬ እግዚአብሔር ወጣው ማለት እንጂ እሱ በህይወት መኖሩ ፈጣሪ ዳግም ነገር ለማየት እንትን ስለበቃ እግዚአብሔርን ያመስገን። እውነት ዛሬ ላይ የተረፈው አተራረፍ እኔና ያድርገኝ። ካሁን በኋላ ግን በእንደዚህ አይነት ሜትድ መንገድ ከመጣ ግን እገለዋለሁ። ይህ ልንገርሽ እና አብርሽ ነገ እንደዛ አድርገውብህ ቢመጡ ምንድን ነው የምትሆነው? አብርሽ እንደዚህ ቢያደርግህ አንተ ነገ እንደዚህ በአንዴ እኮ ነው አብርሽ አምጪውና ላይ ምንድን ነው አብርሽ እያገኘሁት እኮ ነው። እኔን ሲያይ እኮ ምን እንደሚሆን የማውቀው እኮ እኔ እኮ ነኝ። ማለት ምን ሊሆን አስበህ ነበር? ደግሞ አብርሽ ይኸውልሽ ሩታን ወዳታል አይደለ? ሩታን ወዳት ከሆነ አንዳች ነገር አንዳች ቅንጣት የሆነች ነገር አንድ ነገር እናገራለሁ ቤት ውርድ ከራሱ ኧረ እባክህ ይሄ ነው። ያለበለዚያ ግን የሩታን ጉድ ሚስቱ ናት አይደለ? አደባባይ ላይ አወጣዋለሁ። ጭራሽ የሆነ ነገር ይዘህባት ነገር እሰነዝራለሁ። እንዲህ ቦክስ እንደዚህ የሆነ ከፍያ አስመጣለሁ ምናምን ይሄ አቅም የለውም ግን ከፍያ አስመጣለሁ ምናምን። ይህን ነገር ግን ፈጽሞ ቢያደርግ ውርድ ከራሱ ሚስቱን በራሱ እጅ ያጣራል ማለት ነው። አንተ ግን በጣም የሆነ ምን ልበልህ ዳቢሎስ ነገር ነህ መሰለኛ። አዎ ዳቢሎስ ነኝ። ምን ነው ታሳፍራለህ። ለምን ለገንዘብ ብለህ ነበር ይሄን ሁሉ ውሸት እየዋሸህ ኑረህ አሁን ጭራሽ ሩታን የሆነ ነገር እንትን ብለሃት ምናምን በጣም ታሳዝናለህ። ምንም አይደለም እኮ በቃ ማንም ሰው የሚያደርገውን እኮ ነው ያደረኩት። ምንድነው የዚህ ማካበድ እና የሰው ህይወት አበላሽተህ ነው እንዴት የምትለው? ሲጀመር እሷን በምንድነው ያደንዝዝካት? ወንድሜ ነው እያለች እየተከራከረችልህ ራሱ የኖረችው በምንድነው ያደንዝዛት ነው እንደዛ ልትሆንልህ የቻለችው? እሱ ተሰጥቶ የሚባል ነገር አለ። ተሰጥቶ ተናግሮ ማሳመን የራሱ አንድ እንትን አለ። ለዛ ነው የምነግርሽ ነገር ለዛ ነው ቢገባሽ። ይሄ ካሁን በኋላ ግን ውርድ ከራሷ ሩታ ሆነች ማንንቱን ውርድ ከራሷ አንድ ነገር የላፊ ወደ ህግም ራሱ ይሄዳለሁ ካለች ውርድ ከራሷ ደግሞ አታደርገውም። መቼም እኔ ያዝኩትን እያየች ያንን ማስፈልግ ከሆነ ደግሞ አርፋ መቀበል ነው ያለባት። በጣም ታሳዝናለህ እውነት ለመናገር። ግን እንደዚህ አልጠበኩም ነበር ማለት እንደዚህ ወራዳ መሆንክን አይቼ አላውቅም ነበር። እኔ እንግዲህ ስራዬን ነው የሰራሁት። ይሄ ውርደት ከሆነም እሺ እኔ ስራዬን ነው የሰራሁት እና የሰው ትዳር እያበላሽ ነው እንዴ ስራዬን የሰራው የምትለው? በቃ እኔ ጥቅም ማገኝበት በዚህ መንገድ ብቻ ነበረ። ኧረ እባክህ ህይወት ግን ደግሞ በዚህ መንገድ እንደምታጠፋው ደግሞ ማወቅ አለብህ። ለዛ ነው እሱ አሁን ከጨረስን ትንብልሽ ይሻላል። አንድ ማስጠንቀቂያ ብነግርህ አንዴ ታዳምጠኛለህ? የሩታን ማለት ነው የሆነ ቪዲዮ ይዘህባታል ምናምን የሚባል ነገርም ሰምቻለሁ ከአሁን በፊትም። አንተም አሁን ግልጽ እያደረክ ነው ያለው። ሁለተኛ ደግሞ ይሄን ነገር ለማድረግ ነበረ አንተ ሀሳብህ ቤት ዘግተህ ምናምን ይሄን 16 ቀን ያቆያት የእሷን ብዙ ነገሯን እያበላሸህባት አሁን የሆነ ነገር ብትሆን ለመቅዲ በቃ ድርሻዋን ትካፈል ምናምን ብላ ሩታ እንድትናገርልህ ያን ማስፈራሪያ ቪዲዮ ያስገባት ማለት ነው። ያለትን ንብረት መካፈል አለባት። መኪናም ትሁን የቤት ንብረትም ምንም በቃ ለምን ጨርቀንም እኩል ብቻ ጊጫለም ለምን ስትራዎች አሁንም ያንን እኩል መካፈል አለባቸው። ያን ደግሞ በጣም ተሰፈራለህ። ያን ደግሞ አላረግም ካለች የሚከተላትን ታውቃለች። አሳምና በዚህም በዛም ብሎ መካፈል አለባት። በጣም ቆሻሻ ነህ ልንገርህ። ለማንኛውም ከዛም በኋላ እኔ ከድሮ ጀምሬ ነግሬሃለሁ ገንዘብ ፈልገህ ነው የመጣኸው ምናምን ስልህ ነበር። ለማንኛውም የሆነ ሰይጣን መልክ ነው ያለህ፣ እብድ ነገር ነህ፣ ማትራባ ደንቆሮ። ሮቤል ሰክሮ ነበረ ያ ፍላጎት ያወጣልኝ ማለት ነው። ከምሬ ነው የምነግራችሁ። ብዙዎቻችሁ እንዴ ሰክሮ እኮ ነው በስካር መንፈስ ነው እንደዛ የነገረሽ እና ለምን እንደዚህ ፖስት ሲው ምናምን ያላችሁ ሰዎች አላችሁና በጣም ተጠልተን ነበር ምናምን እና
እንዲሁም የማደም ቅመሞቼ ስልኩን ብለውኝ የሰጠዋቸው ልጆች በጣም ሰድቧቸዋል። በጣም ማለት ነው ከምሬ ነው የምነግራችሁ። በጣም ከሚባሉ በላይ የሆነ ምናምን የሆነ ብቻ ብዙ አይነት ስድቦችን ምናምን ሰድቧቸዋል። እና የሆነች ልጅ ፎርዋርድ አድርጋልኛለች ማለት ነው። እና ላሰማችሁ ከምር ሰማችሁታ። በነገር በውሸት የተወጣልኝ ሰው ነኝ ምናምን አለና ማለት ነው። እና እስኪ ቅድም የሌለ ተጣልተናል። የሆነች ጓደኛ ያለችን ከኩኔና በእሷ ስልክ ደውለን እናወራዋለን ማለት ነው። ገባችሁ? ማለት ብዙ ስልክ ስለሚደውልበት የዛን ያህል ድምፅ እንትን አይልም ምናምን ብዬ አስባለሁ። እና እስኪ የትናንትናውን ነገር ምን እንደሚል እንጠይቃው ማለት ነው። ጋይስ ሄሎ ሮቤል ሰላም ነው? ትንሽም ቄስ የተደው ምን አባሽ ፈልገሽ ደወልሽ? አመዳም ደበል ምን ያለሽ እንዳልሰማ አመዳም ደደብ ግሽጣ ማለት አንቺ ያምሻል ነው ጤነኛ ያለሽ እንዴ? ትናንትና አትሊስት ትናንትና መረዳት ነበረብሽ አይደል? እንደዛ ከአንደበቴ ካወራሪ መለየት ነበረብሽ። እንደዛ ሰዋራሽ እንደዛ ሳደብ ከዛ በኋላ ፐብሊክ ላይ እንደዛ ሶሻል ሚዲያ ላይ ማውጣት ፕላስ ደግሞ ስልኬ ለነዛ በጎች ደደቦች ማህይሞች እየሰጠሽ እንደዛ የምታስደርግ የለም። አይ አንቺ ትንሽ እንኳን አይምሮሽ አይሰራም። ይልጥ ነሽ በግዛት ኧረ ስድብህን እዚህ ወደዛ ስድ አክሰር ላይ የዛ ስድ አሳደጊ ያሳደገን ሰው አይደለም። እውነቱን ስለተናገርክ ነው። ትናንት ጠጣ እንደነበር ስላወቅኩ ነው ፐብሊክ ያደረኩት ማለት ነው። ገባ ግን እውነቱን ነው የነገርከኝ። እነሱን እያስመሰልክ እንደዚህ እንደምታደርጋቸው ለገንዘብ ብለህ እንደምታደርግ ለገንዘብ ሰው ሲፈልግ ሰይጣንን መላእክት ይሆናል ምናምን እያልክ ነበር ስትል የነበር ማለት ነው። ሙሉ ምንም አይነት ነገር ሳልቆረጥ ለኦዲየንስ ነው ያደረስኩልህ ማለት ነው። ገባ ዛሬ ስታየው ነዋ ምን ያህል አስመሳይነት ግን ያወቀው። ለማንኛውም ይሉሽ አይደረግም። አንቺ ቢያንስ ችግር ማለት መደበቅ ነው ተረብሽ። ምን ብዬ ነው የምደብቀው? ደደብ ነሽ። ደደብ ካንተ በላይ ደደብ የለም። ኧረ ስራቴስ ካንተ በላይ ደደብ የለም። ስድቤን ወደዛ እንትን በል ሰገዴ እንዴ ምን ነው በዛ አንቺ ስልኬን ለምን ሰጠሽሽ? ቢያንስ ስልኬን ለምን ሰጠሽ? ቆይ እንዲያውም ማለት ነው ልንገርህ ለማንም አያ በግና ጀዝባ ለምን ስልኬን ሰጠሽ? ስርዓት ያዝ። ማንም ጀዝባ አይደለም። ካንተ ወዲያ ጀዝባ ካንተ ወዲያ በግ ማንም የለም። ቀመሞች ስርዓት ያላቸው ሰዎች ናቸው። ሄደረዛ በእናት ደንቆሮ እንዴ ትናንት እኮ ያልከኝን ማሰብ አለብህ አይደል? ትናንት ብትጠጣ እንኳን ሪሊውን ያወጣኸው ለብር ብለህ እንደዛ እንደምታደርግ በውሽክ ፌክ ዲኤንኤ እንደምታስመረምር ዲኤንኤ ሮቤል ሰክሮ ነበረ ያ ፍላጎት ያወጣልኝ ማለት ነው። ከምሬ ነው የምነግራችሁ። ብዙዎቻችሁ እንዴ ሰክሮ እኮ ነው በስካር መንፈስ ነው እንደዛ የነገረሽ እና ለምን እንደዚህ ፖስት ሲው ምናምን ያላችሁ ሰዎች አላችሁ እና በጣም ተጠልተን ነበር ምናምን እና እንዲሁም የማደም ቅመሞቼ ስልኩን ብለውኝ የሰጠዋቸው ልጆች በጣም ሰድቧቸዋል። በጣም ማለት ነው ከምሬ ነው የምነግራችሁ። በጣም ከሚባሉ በላይ የሆነ ምናምን የሆነ ብቻ ብዙ አይነት ስድቦችን ምናምን ሰድቧቸዋል። እና የሆነች ልጅ ፎርዋርድ አድርጋልኛለች ማለት ነው። እና ላሰማችሁ ከምር ሰማችሁታ። በነገር በውሸት የተወጣልኝ ሰው ነኝ ምናምን አለና ማለት ነው። እና እስኪ ቅድም የሌለ ተጣልተናል። የሆነች ጓደኛ ያለችን ከኩኔና በእሷ ስልክ ደውለን እናወራዋለን ማለት ነው። ገባችሁ? ማለት ብዙ ስልክ ስለሚደውልበት የዛን ያህል ድምፅ እንትን አይልም ምናምን ብዬ አስባለሁ። እና እስኪ የትናንትናውን ነገር ምን እንደሚል እንጠይቃው ማለት ነው። ጋይስ ሄሎ ሮቤል ሰላም ነው? ትንሽም ቄስ የተደው ምን አባሽ ፈልገሽ ደወልሽ? አመዳም ደበል ምን ያለሽ እንዳልሰማ አመዳም ደደብ ግሽጣ ማለት አንቺ ያምሻል ነው ጤነኛ ያለሽ እንዴ? ትናንትና አትሊስት ትናንትና መረዳት ነበረብሽ አይደል? እንደዛ ከአንደበቴ ካወራሪ መለየት ነበረብሽ። እንደዛ ሰዋራሽ እንደዛ ሳደብ ከዛ በኋላ ፐብሊክ ላይ እንደዛ ሶሻል ሚዲያ ላይ ማውጣት ፕላስ ደግሞ ስልኬ ለነዛ በጎች ደደቦች ማህይሞች እየሰጠሽ እንደዛ የምታስደርግ የለም። አይ አንቺ ትንሽ እንኳን አይምሮሽ አይሰራም። ይልጥ ነሽ በግዛት ኧረ ስድብህን እዚህ ወደዛ ስድ አክሰር ላይ የዛ ስድ አሳደጊ ያሳደገን ሰው አይደለም። እውነቱን ስለተናገርክ ነው። ትናንት ጠጣ እንደነበር ስላወቅኩ ነው ፐብሊክ ያደረኩት ማለት ነው። ገባ ግን እውነቱን ነው የነገርከኝ።
እነሱን እያስመሰልክ እንደዚህ እንደምታደርጋቸው ለገንዘብ ብለህ እንደምታደርግ ለገንዘብ ሰው ሲፈልግ ሰይጣንን መላእክት ይሆናል ምናምን እያልክ ነበር ስትል የነበር ማለት ነው። ሙሉ ምንም አይነት ነገር ሳልቆረጥ ለኦዲየንስ ነው ያደረስኩልህ ማለት ነው። ገባህ? ዛሬ ስታየው ነዋ ምን ያህል አስመሳይነት ከኔታው ያወቀው። ለማንኛውም ይሉሽ አይደረግም። አንቺ ቢያንስ ችግሩ ማለት መደበቅ ነው ተረብሽ። ምን ብዬ ነው የምደብቀው? ደደብነሽ ሄድ ካንተ በላይ ደደብ የለም። ኧረ ስራትስ ካንተ በላይ ደደብ የለም። አሰለ ስድቤን ወደዛ እንትን በል ሰገዴ እንዴ ምን ነው በዛ አንቺ ስልኬን ለምን ሰጥሽሽ? ቢያንስ ስልኬን ለምን ሰጥሽ? ቆይ እንዴውም ማለት ነው ልንገር ለማንም አያ በግና ጀዝባ ለምን ስልኬን ሰጥሽ? ስርዓት ያዝ። ማንም ጀዝባ አይደለም። ካንተ ወዲያ ጀዝባ ካንተ ወዲያ በግ ማንም የለም። ቀመሞች ስርዓት ያላቸው ሰዎች ናቸው። ሄደ ረዘበነት ደንቆሮ እንዴ ትናንት እኮ ያልከኝን ማሰብ አለብህ አይደል? ትናንት ብትጠጣ እንኳን ሪሊውን ያወጣው ለብር ብለህ እንደዛ እንደምታደርግ በውሽክ ፌክ ዲኤንኤ እንደምታስመረምር ዲኤንኤ